ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ አርገኝ አፍቅሬሻለሁ የነገ ሁሉ ነገሬ እንድትሆኚ በአክብሮት ጠይቅሻለሁ። ትንሱዬ ታገቢኛለሽ? ባሮችሽ ከአውል ጠንክረው ቆሞ ሲያበሩልሽ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ብዙ የምናወራቸው ነገሮች አሉ። መቼስ የሰው ልጅ ይወለዳል፣ ያድጋል፣ ከዛ ደግሞ ያገባል፣ ይወልዳል፣ ይሞታል፣ ብዙ ጊዜ ይታወቃል እና ዛሬ ውድና የተከበራችሁ ቤተሰቦች ላለፉት 3 ዓመታት በእናንተ ፊት የተለያዩ ቪዲዮዎችን የተለያዩ ስራዎችን ወደ እናንተ ይዤ ቀርብ ያለው ብዙውን ጊዜ እናንተም ውድ ቤተሰቦቼ እያበረታታችሁኝ ላለፉት 3 ዓመታት አብረን የሚደንቅ ደስ የሚል የሚበረታታ ብዙዎች ደስ ያላቸው ያረፉበት የተማሩበትን የተለያዩ ስራዎችን ወደ እናንተ ይዤ ቀርብ ያለው። ዛሬ ግን የህይወቴ ትልቁንና ዋነኛ የሆነውን ምዕራፍ ወደ እናንተ ይዤ መጥቻለሁ። ይህንን ቪዲዮ በህይወቴ ማለት ከዚህ በኋላ የምደግመው አይመስለኝም። ይህ የመጀመሪያም የመጨረሻም የህይወቴ አንዱ ምዕራፍ ነው። አንዳንዴ ምን አለ መሰላችሁ፣ ፍቅር እንደምታስቡት አይደለም። ፍቅርን የጊዜ ቆይታ ፍቅርን ፍቅር ነው አያሰኘውም። ስለተቆየ አይደለም። ወይም ደግሞ አንዳንዴ የምትፈልጉትን ሴት ስታገኙ የምትፈልጓትን ለእናንተ ለህልማችሁ ለኑሯችሁ እቺ ሴት ሚስቴ ብትሆን እናት ትሆናለች ወይ፣ እውነትስ ሚስትስ ትሆናለች ወይ ብላችሁ በተደጋጋሚ በተለያየ መንገዶች ያቺን ሴት ፈትናችሁ ያንን ፈተና አልፋ እንዲሁም ደግሞ በትህትናዋ በንግግር በማመኗ በተለያዩ ነገሮች ልቤን ገዝታው እኔም ወንድማችሁ ከእሷ ጋር የቀረኝ ህይወትን አብሬ ለመኖር እሷም ደግሞ እንግዲህ አላውቅም፣ ያው የዛሬ ጥያቄ እግዚአብሔር ከረዳን እሷም ከኔ ጋር ቃል ገብታ አብረን ለዘላለም የምንኖርበትን የህይወት ጅማሮ ቀሌ ነው የምገኘው። ብዙዎቻችሁ ያው በውስጥም በውጭም በተለያዩ ሁኔታዎች እኔን አግኝታችሁኝ ወይም ደግሞ ታቁኝ ይሆናል። ከዚህ በኋላ እኔ አላዛር የትንሣኤ ትንሣኤ ደግሞ የአላዛር ለመሆን ዛሬ የመጀመሪያው ምዕራፍ ተጀምሯል። ቤተሰቦቼ እስከ ዛሬዋ ቀን ድረስ አብራችሁኝ ስለሆናችሁ ከጎኔ ሆናችሁ ስለምታበረታቱኝ ሁል ጊዜም የኔን መልካም ነገር የኔን ማደግ የኔን መለወጥ የኔን ትዳር መያዝ የኔን ህይወት መሻሻል የኔን ከፍ ማለት ሁሌ የምትፈልጉ ቀና እህት፣ ቀና ወንድም፣ ቀና እናት፣ ቀናት አባት፣ ቀና ቤተሰቦች ስላፈራው ሁላችሁንም ዛሬ ይህ የኔ የደስታ ቀን ብቻ አይደለም፣ የሁላችሁም የደስታ ቀን ነው። ሁላችሁንም ከልብ እወዳችኋለሁ፣ አከብራችኋለሁ። በቃ አንዳንዴ ፍቅር ሲቆይ ጥሩ አይደለም። አንድ በእሷም ዙሪያ የተለያዩ ነገሮች ሊመጡ ስለሚችሉ በእኔም ዙሪያ፣ ስለዚህ የሰው ልጅ ከመጋጨቱ በፊት በቃል ኪዳን ቀለበት መተሳሰር አለበት ስላላችሁኝ ዛሬ እንደ እግዚአብሔር ፍቃድ የህይወቴ አንዱ ጅማሩን ሀብዬ ጀምሬያለሁ። እጄ ላይ የምትመለከቱት በጣም እጄን እያላበኝ ነው። የመጀመሪያ ቀኔ ስለሆነ ነው መሰለኝ በጣም ሁሉ ነገሬን እያላበኝ ነው። ብቻ እንቋቋመዋለን ቤተሰቦች፣ ትረዱኛላችሁ። እና ውድና የተከበራችሁ ቤተሰቦች እዚህ ጋር በህይወቴ እንደዚህ ነገር ይዤ አላውቅም፣ የመጀመሪያዬ ነው እና ስሜቱ እጅግ በጣም ደስ ይላል፣ እጅግ በጣምም ያስፈራል፣ ይከብዳል። እና ቀድሜ ለእናንተ ላሳያችሁ እሱን እጅግ በጣም ነው የምወዳት፣ እጅግ በጣም ነው የማፈቅራት። ፍቅር ምን እንደሆነ አሳይታኛለች። መተሳሰብ ምን እንደሆነ፣ አብሮ መኖር ምን እንደሆነ፣ ጓደኝነት ምን እንደሆነ ሁሉን ነገር ከሷ ተምሬያለሁና
ትንሳኤ የኔ ውድ የኔ ፍቅር ከልብ ወድሻለሁ። ላሳያችሁ። ሬዲ ዝግጁ ናችሁ? 1 2 ቆይ አሁን አይደለም እማሳያችሁ። ምክንያቱም ለእሷ እንኳን አላሳየዋትም እና ቀድሜ አሳይቼ በኋላ ባትቀበለኝ ምን አባቴ ሊውጠኝ ማን ጨርቁ ሊጠኝ ትላላችሁ። ለማንኛውም ቤተሰቦች የምትቀበለኝ ይመስለኛል። እሷ ጋርም ለእኔ ልዩ የሆነ ፍቅር አለ። በእሷም ዙሪያ በእኔም ዙሪያ እጅግ በጣም ነገሮች ቻሌንጅ አድርገውናል። ቤተሰቦችዬ ዛሬ ይህንን የማደርግበት ትልቁ ከምክንያቶቹ አንዱ ብዙ ግርግር አለ። እነዛ ግርግሮች በህይወታችን ላይ እንዲቆሙ ነው እና እንደሚቆሙም ደግሞ እርግጠኛ ነኝ። መጀመሪያ እንዳልኳችሁ ነው ለህይወቴ ትልቁ ማለት ነገ ላይ ለልጆቼ ከማሳያቸው ፖርቶፎሊዮዎች ማለትም ደግሞ ባክግራውንዶቼ አንዱ የሆነው ይሄ ነው። ትንሱ ኦልሬዲ ምንም የምታውቀው ነገር የለም። የምሬን ነው የምላችሁ ቤተሰቦች። ይሄ የመጀመሪያ ከሰርፕራይዝም ያው ብዙ ጊዜ ታውቁኛላችሁና ጭራሽ ምንም አይነት ፍንጭ አታውቅም። እኔ ቀለበት ላድርግላት የቀለበት ሀሳብ እንኳን እንዳለኝ እሷ ጭራሽ አታውቅም። እሷን ይዘዋት የሚመጡ ሰዎች አዘጋጅቻለሁ፣ ሙዚቀኞች አዘጋጅቻለሁ። ግን አንድ ልብ የሚነካ ቪዲዮ ተከታትለን እንመለስ። አንቺ ክፉ ቀን መወጫ፣ አንቺ ጉልበት ያረኩሽ መጽናኛ ያልኩሽ ብዬ ብዬ የልቤ ልንገርሽ። አንቺ የሕይወት ምስክር፣ አንቺ የሔዋን ጉልበታም፣ አንቺ የእናቴት ምትክ፣ አንቺ የደግነት ሀብታም ነሽ ምግባረ መልካም። በደስታሽ በሳቅሽ ረካለሁ፣ ሲከፋይ ስታዝኝ ማስናለሁ። ፍቅርን ሕይወትን አስተምረሽኛል፣ አመሰግናለሁ፣ ውለታሽ ከብዶኛል። ማን ይመስገን በህይወቱ ትልቅ ቦታ ያላቸው እናት፣ አባት፣ ወንድም፣ እህት፣ ቤተሰብ፣ ወዳጅ ዘመድ፣ ጓደኛ ብቻ በህይወቱ ትልቅ ውለታ ላለቦት እኛ መድኃኒቱ ባዘጋጀነው ማን ይመስገን በሚለው ፕሮግራማችን ሰርፕራይዝ የምናደርግሎት ይሆናል። ልደት፣ ሰርግ፣ ምርቃት፣ አንቨርሰሪ ማንኛውም አይነት ፕሮግራም ካለባችሁ ከዚህ ቀደም በተመለከታችሁት የቀለበቱ ድባብ ከሱ በተሻለ መልኩ የእርሶን ቤተሰብ ወዳጅ ዘመድ ጓደኛ ለማስደሰት ዝግጅታችንን ጨርሰናል። ከእናንተ የሚጠበቀው በስልክ ቁጥር 0916768667 መደወል ብቻ ነው። እናመሰግናለን። ይህ ፕሮግራም እንደዚህ እንዲያምር ላደረገልን ለናሽናል ቪሌጅ ከልብ ነው ምስጋናችን። እናመሰግናለን። ፍቅር ዲኮር ለሰርግ፣ ለልደት፣ ለክርስትና፣ ለምርቃትና ለተለያዩ ዝግጅቶች ዲኮርና የዲኮር ዕቃዎችን ከፈለጉ ፍቅር ዲኮር አለላችሁ። አድራሻችን ፊጋኖ ሪል ስቴት ፊት ለፊት። ለበለጠ መረጃ በ0931341306 ይደውሉልን። እንዳያችሁት ነው ጅማሬው ያንን ይመስላል። እንግዲህ እንደዛ የጀመርነው የማይመስል ህይወት የማይመስል የሚቀጥል የማይመስል ተስፋ የሌለው ይሆናል ተብሎ ያልተገመተው ህይወት ዛሬ እዚህ ደርሷል። ነገ ደግሞ የተሻለ ቦታ እንደሚደርስ አልጠራጠርም። ቤተሰቦች አሁን ትንሱን መጠበቅ እንጀምራለን ማለት ነው። ሰርፕራይዝ ስለሆነ አይኖቿ ተጨፍኖ ስለሚመጡ እስከ መጨረሻው ተከታተሉኝ፣ ጸሎት አድርጉልኝ። እንግዲህ እንደምትቀበለኝ ተስፋ አለኝ። እወዳችኋለሁ። እንጠብቃት። ደስ ይላል ደስ ይላል፣ ያሰብኩት ተሳክቷል። ዝንፎ ተቃንቷል፣ የጎደለው ሞልቷል። ድፍርሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ
ብርሃን ፈነጠቀች ገና ወጣት ጀምር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ መለኪያ የኩራት የመንጪ የአይኔ መርኪያ በእውቀት በጭዋነት ተሟልቷል ውበቷ እስክትገረም ሴቷ በሴቷ ከዓይን ያውጣሽ ነው እንጂ ሌላ ምን እላለው እኔን ስለመረች አመሰግናለው ኩራቴ ነው ሲያደንቁሽ አብሮ ይነሳል የኔነትሽ ስሜ ነሽ ደስ ይላል ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍረሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ በጣም ነው የሚያስፈራው። ደርሳለች ቤተሰቦች እና ቅድም ብዙ ነገር ብያለሁ ስለሷ እና አሁንም ቢሆን ሁሌም ለሷ የምላት ነገር ትንሱዬ ያው መኖር ደስ ይላል የሰው ልጅ ግን ደግሞ ከአንድ ሁለት ሲሆኑ አብረው ሲሆኑ የተሻለ ነውና አንቺን ወድጄሻለሁ አፍቅሬሻለሁ የነገ ህይወቴ የነገ ሁሉ ነገሬ እንድትሆኚ በአክብሮት እጠይቅሻለሁ ትንሱዬ ታገቢኛለሽ
አሆ የኔቶ አሆ የኔቶ አንድ ብታሳይ ጨነቅ መሬቱ አሆ የኔቶ አሆ የኔቶ ሁለት ብታሳይ ጨነቅ መሬቱ የቱ ውበት ነው እንዳንቺ የተዋጣለት የቱ አመል ነው እንከን የማይገኝለት ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ ይሄ ሁሉ መባረክና ማማ ኬት ነው ምንጮ ንገሪኝ እስቴ እኔማ የኔማ 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 የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔ ማር ድረስ የኔ ማር የኔ ማር የኔ ማር የኔ ማር ባወኩሽ በቀረብኩሽ ቁጥር አዛይነሽ ወደ ቡቡ ፍቅር የሚገርም ጥሩ ልብ ስላለሽ አፍቅሮ ልቤ ተቀበለሽ ቡቡዬ ብታምኝም ባታምኝም ያላንቺ የኔ አይሆንልኝ ቡቡዬ ውሸት ምን ያደርጋል ያላንቺ ሌቱስ መች ይነጋል። ቤተሰቦች እንደፈራሁት አልሆነም ማለት ተቀብላኛለች። በጣም ደስ ብሎኛል። ያው የኔ ስሜት በኋላ ከመጀመሪያ ጀምሮ ሲጨነቅ ስለነበር ማለት ነው። አሁን ግን እስኪ የእሷ ምን ተሰማት? ምን ተሰማሽ? በጣም ከባድ ነው ለመግለጽ እና ደስ ማለት እኔ መሰለኝ ሌላ ፕሮግራም እንዳለን የነገርከኝ ስጠብቅ ነው ቀኑ ሙሉ ያልኩትና ሌላ ነገር ነበር የመሰለኝ። አልጠበቅኩም ጭራሽ እና እስካሁን ድረስ ቫይብሬት እያደረኩ ነው። በጣም ፈርቻለሁ፣ በጣም ደንግጫለሁ እና አላውቅም ብቻ በጣም ደስ ብሎኛል። በጣም ነው የማመሰግነው። እወድሃለሁ፣ አፈቅርሃለሁ፣ ኑርልኝ። እኔም እወድሻለሁ። ማለት በጣም ነው ደስ የሚለው ስሜቱ። ይሄ ደግሞ በጣም ያስፈራል፣ በጣም ያስደነግጣል። ልቤ ቱር ቱር እያለች ነው ራሱ ማለት ነው። እና በቃ አሁን ተጋብተናል ማለት ነው። ገባሁሽ? ማውራው ራሱ ጠፍቶኛል። ከባድ ነው በጣም ስሜቱ ከባድ ነው። እራሴ በጣም እየተንቀጠቀጥኩ ነው። እኔ ደግሞ ሰሞኑን የሆነ አንዳንድ ነገሮች ስለነበሩ ትቀበኛለች ብዬ ፈርቼ ነበር በቃ እና ስለተቀበልሽኝ በጣም ደስ ብሎኛል። በጣም እወድሻለሁ። በጣም ነው የማፈቅርሽ። ማን ይመስገን በህይወቱ ትልቅ ቦታ ያላቸው እናት፣ አባት፣ ወንድም፣ እህት፣ ቤተሰብ፣ ወዳጅ ዘመድ፣ ጓደኛ ብቻ በህይወቱ ትልቅ ውለታ ላለቦት እኛ መድኃኒት ባዘጋጀነው ማን ይመስገን በሚለው ፕሮግራማችን ሰርፕራይዝ የምናደርግሎት ይሆናል። ልደት፣ ሰርግ፣ ምርቃት፣ አንቨርሰሪ ማንኛውም አይነት ፕሮግራም ካለባችሁ ከዚህ ቀደም በተመለከታችሁት የቀለበቱ ድባብ ከሱ በተሻለ መልኩ የእርሶን ቤተሰብ ወዳጅ ዘመድ ጓደኛ ለማስደሰት ዝግጅታችንን ጨርሰናል። ከእናንተ የሚጠበቀው በስልክ ቁጥር 0916768667 መደወል ብቻ ነው። እናመሰግናለን።
ይህ ፕሮግራም እንደዚህ እንዲያምር ላደረገልን ለናሽናል ቪሌጅ ከልብ ነው ምስጋናችን። እናመሰግናለን። ፍቅር ዲኮር ለሰርግ፣ ለልደት፣ ለክርስትና፣ ለምርቃትና ለተለያዩ ዝግጅቶች ዲኮርና የዲኮር እቃዎችን ከፈለጉ ፍቅር ዲኮር አለላችሁ። አድራሻችን ፊጋኖ ሪል ስቴት ፊት ለፊት። ለበለጠ መረጃ በ0931 34 1306 ይደውሉልን።